ባለቤት ስትናደድ እንዴት እንደምትሆን በትወና አሳይ በአክቲንግ ቀላል ነው መችለኛ ተዋል ስትናደድ እንዴት ነው የምትሆነው እንዴት ነው የምትለው ይሄንን ነገር ግን ሰላም ስትመጣ ሚስቶች ሲመጡ ተቀራራቢ ነገር የሆነው ነገር ተቀራራቢ የሆነ ነገር ነው ነጥብ የሚያሰጠ ስለዚህ እሷ የምትሆነው ነገር ነው ልታሳየን የሚገባው ተነስተን የምታሳየው ተነስቼ አይሻል እንዲመች አሁን ሰው ስራውን ይራሳዋል እንዴት ልትረሳው ትችላለህ በጣም ኩርፊያ ነው የሚበዛ እኮ ስለዚህ እሺ ገባሽ ኩርፊያ ስለሽ እንዴት ነው እኔም ለማየት እንዲመች ለምትንሱዬ እዚህ ጋር ቁጭ ብዬ ልመልከት እስቲ እቺን የመሰልሽ ቆንጆ ስታበሳጫት እንዴት ልታረጋት እንደምትችል እንዴት ነው ልታረጋት የምትችለው ምንድነው ነው እኔ የምለው ሂድ በቃ ቶ በቃ ቶ በቃውን ምኑን ነው በቃ እንዴት ነው የሚገለጸው ስለዚህ እናንተ ቤት ብስጭት የሚገለጸው በዚህ ነው በቃ እንደ ምናምን ማውራት አልፈልግም ትሄዳለች ከዛ then maybe ልጅ ታጣች ምናምን በቃ ኩስተር ነው ማውራት አልፈልግም ምናምን ይሄ ነው ስታበሳጫት ሰላም ልታረግ የምትችለው መልካም ተወስቲ ናቆጫል ታናይ ሞ እንዲደስ ይላል አርገ ኮ ሊገለስከው አይልስ ባለቤትን ስታበሳጫት ብዙ ጊዜ እኔ የሚበሳጨው ማለት ይሄ ጉድን ሰማታ ጓደኛ የምትሰራው ነገር አይ ማለት ብዙ ጊዜ የሆነ እንትን ስንል እኔ ነኝ ስሜት የሚቀድመው እኔ ነውና ተረጋግታ ነው እንትን የምትለኝ እንዴት አርገ ስለዚህ መረጋጋትን በፈለክበት መንገድ እስቲ አሳየን ትንሱዬ አሳይቶታል ህይወት ስትረጋጋ እስኪዬ ህይወት ስትረጋጋ ነው ከባድ ነው ኖርማሊ አሁን እኔ ነርቨስ ስሜታ ከኔ ጋር ያርጋል እሺ አሳድግባታ በቃ በጣም አናዳህታል ጌታን በቃ እኔ አትናገረኝ አትሱብኝ በቃ በዚህ ነው ስሜቷን ልትገልጽ የምትችለው ምናልባት ካደገ ይሄ ነው ሊሆን የሚችለው ካላደገ ደግሞ ዝም ነው ልትል የምትችለው በቃ ብዙ ጊዜ እኔ ነው የማረጋጋው እስኪውስ እኔ ደግሞ እኔ ከትንሱ እየኮረጅኩ እየመሰለኝ ነው ተመሳሳይ የሆነ ነው በጣም እስቲ ሞክረው ብዙ ጊዜ ስንጣላ ላይክ ስንጨቃጨቅ ምናምን እኔ ማውራት ፈልጋለሁ እሷ ማውራት አትፈልግም እሺ እና እሺ ቆይ ምንድነው እሺ እናውራ ምናምን ባባዬ ምንም ማውራት አልፈልግም በዚህ ነው ልገልጽ የምትችለው ግን ይለያያል እዚህ ጋር እኮ በቃ ነገር የትንሱ እንዲህ አለ እንካም ምኑን በቃ ብቻ ዘርበል ሌላ በቃ ልጇን ነው የምትይዘው አንተ ጉዳይ አይደለም ትባላለህ ስትናደድ እኔ በቃ እኔ አበሳጭታለህ በቃ ምንም አይደለ ለማንኛውም